ቁራሌው አሮጌ ጫማ ብረድስ ጫማ ያለው ስሚ ምን ላርግሽ? ያን አረቄ ጠርሙስ ለምን አንሸጠውም? ኧረ እባክሽ እኔን ማን ይገዛኛል? በነፃ ራሱ እኮ ውድ ነው እኮ። እንደውም ተይው እኔ እሸጠዋለሁ። ቁራሌው ወይ ይሄን ያረቄ ጠርሙስ ትገዛኛለህ? እስኪ በሰላም ነው ግን ማለት ማዘርን ለማማለል የተጠቀምበትን ያረቄ ጠርሙስ ምን ያደርግላችኋል ብዬ ነው። ትገዛኛለህ ወይስ አገዛኝም? የኔ እህት የድሮ ቀትርፉ ሸክምሽ ገዛሽ እንዴ? እንዴት አባቷ ነው የምታምረው። በስመ አብ ምን ይገዛኛል? አታዩም እንዴ ሲያዝገኝ? አንተ ይሄ ደግሞ ምን ልጅ ነው አንተ? ምን ሆነክ ነው? አረ ምንም ግን ይሄን መሰለ እንደ አዲስ ማንቆርቆራ የሚያብረቀርቅ ውበት ይዛ ነው። እሰይ አንተ ደግሞ ምን የሚሉክ ነህ? ኩኩሻ ቁራሌው እባላለሁ። እሺ ኩኩሻ ቁራሌው አሁን ትገዛኛለህ ወይስ አገዛኝም? ባይሆን እሷን ስጭኝና ይሄንን እንደ ምርቃት ወስድልሻለሁ። ችግር የለው። አንተ ምን እንተይ ነው ጣነ? በሉ ተከራከሩ እኔ ልግባ። እና በቃ ጨከነሽ ልትገቢ ነው? ና ግባ። ለምን ውስጥ ገብታችሁ አታወሩም ብለሽ ነው? ሂዲ። ሲያስጠላ። አንተ አታፍርም? ሰው ይዘው ተብሎ ይገባል። ራስሽ አይደለሽ እንዴ ግቢ ያልሽ? በል አምጣ ጠርሙሴን ደፋር። ቁራሌው ወይ የሆነ ጫማ አለኝ ትገዛኛለህ? በነፃም ከስጠሽ ደስ ይለኛል። በልናሽ ላሳየ። ቆይ አንዴ ስራ ላይ ነኝ። አንተ ቀልደኛ ነህ። ተው በቃ ያምሻል። ቁራሌው አሮጌ ጫማ ብረድስ ያለው ቁራሌው አሮጌ ጫማ ብረድስ ያለው እቤታችሁ መጥቻለሁ። አረ ቁራሌው ምን አባቱ ነው የሚጮህ? ክፍታ ሲላምላክ እጭ ፋዝ የቁራሌው ምንድነው እንደ ቁራ የሚያስጮኸው? ተኛ ሰው አለ በለው እና ለሱ ከሆነ እሱ አቀርብም ነበር። ምን አባህ ገባህ አንተ ጥፍራም ያልኩህን አድርግ። እህቷለች ማለት ነው። እጭ አባ አወጥሽው እኮ በሰላም ነው? ምን ላድርግ ብለሽ ነው ብራዘር? ስራ አይደል? ስማ የሆነ ጫማ አለ ትገዛለህ? አሬ ጫማ እኔ እናት ክፉ የለውም። አምጪው እናየዋለን። መጣው በቃ ጠብቅ ማለት ነበር። ሰው እንዴት የቤት ሺት ይለብስ ያማ? አንተ ማን እንዴ? ደሞ ምን አረኩ? እንዴት አገኘኝ? ደሞ ምንድነው እንደዚህ የሚያስጮህ? ነግሬሽ ነበር እኮ አግኔት ነሽ ወይ ብዬ ጠይቄሻል ነበር። የኔን ተው። ቆይ ወንድሜ ምን ብለኸው ነው? አረ ምንም አላልኩትም። አይንሽና ናፍቆትሽ ግን እንደዚህ ጠርሙስ አይኔ ላይ ሲላወስ ነው የከረመው ብታይ። ወይ ጉድ! እና ጎንዷ ማቼ ነው እንዴ? የምን አማች ነው? የምን አማች ነው? ማን ያለው? እኔ ምን አባሽ አቅልሻለሁ? ቆይ ምን እየሰራሽ ነው እዚህ? አረ ምንም የቅባት ጠርሙስ እኮ መሸጥ ፈልጋ ነው። እንዴም ጀምረሻል? በኋላ እናወራለን። ግቢ በቃ ሌላ ቀን እመጣለሁ። እሷን ተዋትና ያው ልጅ እንዴ ቀሳትንም በፈጣሪ ስም እዚህ ቤት ያለው ድሮ ዕቃ ብዛት ምንድነው? ምን ነው? አረ ምንም ግን የዘላለም የነሽ የሆነ ጫማ ማስቀመጡ አስፈላጊ ነው? ምን አገባ? ዝም ብላ አገዘም እንዴ? አረ እኔ ምን አገባኝ? እኔ ማገዛሃለሁ። አሁን ደግሞ ምን ሊሸጥ ነው ይሄ የሰው ግራ? እኔ እንጃ አባዬ። ኦይ ራቁቱን ካልሄደ ምን አለ 100 አለቃ ገብሬት ያለሽ? አይ ይሄ ተው በቃ አባዬ የራሱ ጉዳይ። መጣች ለደሞች ተምቻማቼ። እንዴት ነው የተከበረው አማቼ? ስለምን አባህ አማች ነው የምታወራው? ማለት ምን ልክ ጅባል ሆነ ይነንም? ቆይ ጤና የለህም እንዴ? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? ኧረ አንቺ ልጅ እባክሽ ቀስ በይ። እያት ስኪኒ አበባ አታምርም?
ስታስጠላ። የኔ አበባ ሳቂልኝ። ደግሞ ምን ተገኝቶ ነው? አንተ ማየት በራሱ እኮ ያስቃል። ይገርምሻል፣ የቁራሌው ማህበር ራሱ የሚኮራብኝ በዚህ ባህሪ ነው። ጭራሽ የቁራሌዎች ማህበር አላችሁ? እኛስ ማን ለኔ ናት? ወይ ጉድ! አንተ ትንሽ ከሰማነህ አሳምነህ ትሸጠናለህ። ቆይ ወንዶ ማች የሸጠልኝ ጫማ የማን ነው? ምን? ጭራሽ ሲል አምላክ የአባዬን ጫማ ሸጠው? እኔ አላቅልሽ፣ ግን መሽለት ጓዳውን ሲፈትሽ ነበር። አለቀለት በቃ። ማለት የአባዬን ጫማ ነው ለኔ የሸጠልኝ? ምን ነው? እኔ የምልህ ለምን እንደ ሐሳብ እኛ ቤት ገብተህ አትኖርም? የምሬን እኮ ነው። አባዬ ራሱ እንደዚህ ቀን በቀን አላየንም። እኔማ በዚህ መንገድ መተዋወቅ አልፈለኩ ነበር፣ ግን ይሁን ካልሽ ይሁን። እንደው አንተ ባታፍርልኝ አያፍርም? እሱን ትተሽ የጫማውን ነገር አቺ ኩኩሻ ወዬ ማዘር ብሩ ደርሶኛል አመሰግናለሁ ብላለች። ኧረ ጣጣ የለውም ወንድሜ፣ እናትህ እኮ እናቴ ነች። ባይሆን አዞሽ በለልኝ። እሺ ፒስ፣ በቃ ይመችሽ። ኩኩሻ ቁራለሁ በልኛ እንዳንተ ትቆያለህ። ነይ እና በቃ ትታችሁ ልትሄዱ ነው? አይ አዝደን እንዞራለን። ና ውጣ በል ኩኩሻ ቻው። በቃ ደህና ደሪ ማለቴ ደህና ወይ አማቼ ቁራሊ 26 27 እንደምን ጉር ነው የጣለብኝ። አይበቃኝም? አይመለከተኝም። ዝም ብለህ ስራ። ኧረ በወንድ ልጅ አምላክ ግድ የለሽም ተይ። አታ ምን እሺ ነው? ዝም ብለህ አትሰራም እንዴ? ምን አገባ? ዝም አትልም እንዴ? ፈላ አትፍጠን። አንተ ራስህ አትፍጠን። እኔስ? አንተ ዝም ብለህ ስራ። አፈቀርኩ ስላልኩ ነው እንዴ ስልክ ማታነስ? ኧረ እንደዚህ የሚባል ነገር ነው ያላቀ ደሞ ነው ያላማልኝ። ቆይ ምን ልሆን ነው የምትለው እንዴ? ቁራሌዎች አይ እንዴ ኩኩሻ ቁራሌው አይደል እንዴ? ሄደን እናውራት እንዴ? እንዴ ምን ብለን ነው የምናወራት? ያምሻል እንዴ? በእኔ እኔማ አወራታለሁ። እዚህ የሴት ጎረምሳ አልበዛም እንዴ? ኧረ አልበዛም። እንደው ተዋረድ ያለ ፍጥረት። ኩኩሻ በሰላም ነው በይሳኩ ሻፕ የምትሰራው? እኔ አዝዣ ነው። እንዲህ ሰርቶ የሚኖር ሰው ላይ ጉልበትሽን ማሳየት አይከብድም? በረሮ በእነሱ ማለት ትግል። እሺ ቢያንስ ልጁን አታርክሙት። አያሳዝናችሁ? አንቺ ማን ነው የምትይው? ቆይ እኔማ የኩኩሻ ያክስቴ ልጅ ነች። ፒሳይ የኩኩሻ አፍቃሪ ነኝ። ማኪ ይባላለሁ። ማሂ ይባላለሁ። እና ፍቅርሽ እንደዚህ ነው የምትገልጭለት? ምን ላድርግ? ልጁ ደነዝ ነገር ነው፣ ፎንቅ አይገባውም። አንቺ ማሂ ነይ እንሂድ እባክሽ። እሰይ በቃ እንሂድ ማክ። ይኸውልህ ስደውልልህ ደግሞ ስልክ አታንሳና መለቅ እንዳይመስልህ። ኧረ ሌሊት 11 ሰዓት ብትደውይ ያነሳልሻል። ይሄን በቃ ቻው የኔ ቆንጆ። እሺ አክስቴ ልጅ እና ምን ልጅ ፈልገሽ ነበር? እዛው መወዳት ልጅ ናት ብዬ ደግሞ ታብላላሽ? አይ አይዞ እንግዲህ እነዚህ ምንድነው ያማችኋል እንዴ? እጅ ታውቂያለሽ፣ ፈጣሪ ራሱ ወደኛል። እንዴት? አንቺን የመሰለሽ መልአክ ነው ይላክልኝ። በልቻው ኩኩሻ እህቴ እየጠበቀችኝ ነው። አበቤ በቃ መልካም ቀን አማቼ። አንቺ መልካም ቀን ቁራሊው። ስማ ዛሬ መፍራት የለም። ፊትህን ኮስተር አድርገላት እንዳትሰማ። ደግሞ ደረቱን ነፍቶ ቆማል ሲያስጠላ። አታ ኩኩሻ አይ መጣልህ እንግዲህ አታ ጨፈት ደደም በቃ አለቀልኝ። አታ ምን እሺ ባልሰማ ልትሄድ ነው እንዴ? ኧረ አይደለም እኮ አይደለም። ምን ፈጣሪ መጸሎትን በዚህ ጥጋብ ይሰማልና እንጀልከው አታ አንተ ኪሩ የታባ አለቃ መጣችልኝ። ስማ ምንም አላልኩም። እሺ ምን አርግ ነው የምትለው? ማኔ ኧረ ምንም አላልኩትም። የሆነ ልብስ አለ ትገዛኛለህ እያለኝ ነው። አንተ በቃ ለሆደ ብለህ በዛ አይነት ራቆተን መሄድ ነው ሆዳ። ኧረ ማኪ መንሽ እንደዛ እኮ አይደለም። ዝበል በቃ አሁን ፍታይድ። ምን እሺ ዛሬ ፊት ተቋቁሯል። ኧረ ድሮም ጥቁር ነው።
ምንድነው ምሻሸኝ? ማኔ አላልሸሽሽም። አትፍራይም ብዬ የለ እንዴ? ምንድነው እንደጩጬ የሚያደርግ? እውነቱን ስነግርሽ ካሁን ሰነዘርሽብኝ ብዬ እኮ እንደ ኪሎ ከሰውኝ እኮ። ምንድነው እሱን ተውና መቼ ነው የምንገናኘው? ከማን ጋር? ከኔ ጋር ነው እኮ እኔና አንቺ። ምን? እሺ። አረ ምንም። እሺ ያክስት ልጅ ካች ብላለች። በቃ ሂጃለሁ። ስማ በቃ ቅዳሜ እደውልልሃለሁ። እሺ ማሂ እንዴ ቆይ እስቲ ምንድነው? ምን ሆነሽብኝ ነው? ምንም አልሆንኩም። ሰው ግን እንዴት አኩርፎ ያምርበታል። ቆይ ከሰፈር ወጣቴ ጋር ምንድነው የምትሰራው? አረ ምንም አይደል። ከሰፈር ወጣቴ ጋር ስትለፋደድ የነበረውስ መቀናቱ ነው። ለምን ደምቀነው? እኔ ማይ ቀንቻለሁ። ፊትሽ ላይ እኮ ያስታውቃል። አበቤ እሰይ። እሺ አበቤ በቃ ሌላ ምጥ ምን ሆነ ነው? ሌላ ቀን አስረዳሻለሁ። እሺ በቃ ቻው። አትዘኝም። እሺ ቢስ የሆነ ልጅ መለቅ እንዳይመስልሽ አተዝበለ ዘገዘከኝ አይቀርሽ። ቆይ ለምን በርበሬ አታጥነኝም እንዴ? ምንድነው? ዘመን ማትል ከሆነ አይቀርልም። ሻውንም አረ ክፉኝ ቸርነቱ ክብኝ እኮ ምንድነው? ማኪ አጠገብ እንዳድርስ ብያል ነበር እንዴ? እና እኔ መች ደረስኩባት? እና ምን እሺ ነው ከስሩ አልጠፋም ያልከው? እንዴ ምንድነው? ተረጋጋ። ሲጀምር እኔ ምንም አውቀው ነገር የለም። እራሷ አይደለች እንዳልፈታ ያለችኝ። ስማ እሷን ከኔ ውጭ አንድ ሰው እንዲፎነቅባት አልፈልግም። እሺ እና ፎንቃ ገብቶልሽ ነው? ምን አባ ገባ ድጋሚ አላስጠነቅቀም። እሺ አረ ኩኩሻ ማስጨነቅ። ይሄንንማ ለማይ መናገር አለብኝ። አንቺ ማይ ሲምባ አረ እባክሽ ኩኩሻን የሆነ ልጅ እያስጨነቀው ነው። ለምን? እኔ አላቅልሽም ብቻ እያስጨነቀው ነው። የቱ ጋር? እታችኛው ቅያስ። አንተ ኩኩሻ እስካሁን እየጠበቅኩ ለምንድን ነው ያልመጣኸው? ምን ትለኛለህ? ቆይ እዚህ ምን እያረክ ነው? ቺኳ ተረጋጊ። ምን እያረጋችሁ ነው? ምን ነው ችግር አለ? ቢኖርስ እንዴት ይኖራል? አይኖርም፣ ወደፊትም አይኖርም። እንደ ወንድነት ደስ ይላል ማለት ሰውነት በጣም ደስ ይላል። ለማንኛውም ማሂ ይባላለሁ። ኪራ ይባላለሁ። አሃ አይደለ? በማን እንደሚብስ አሳይሻለሁ። እሺ ኩሻ ተረጋጋ። ከሰው ጋር ነኝ። እሺ እንዴት አባቷ ነው የምታምረው? አረ ጭራሽ ይመችሽ። እሺ እና ስልኬን አትቀበለኝም? አረ ደስ ይለኛል። እንዴ ማዘርትም ታንቺንማ የራሴ ያደርግሻለሁ። ቆይ ለምን እየሸኘኸኝ አናወራም? አንዴ እሱ ላውራው። እሺ ቆይ ወይ ይሄ ተመታ ቆራለሁ። ይሄ ሰላም የሆነ ልጅ ወይኔ የት አባቱ ሰራሁለት። ነይ እስኪ እንዴ ቀስ በል። ይሄ ተመታ ቆራለሁ። ቆይ ሰራለታለሁ። ማን ስለሆነሽ ነው እሷን የምታስፈራራኝ? ኩኩሻ ነኝ። ቆይ ምንድን ነው ችግርሽ? ምን ይዘጋሻል? ንገሪኝ። አሁን ምንም አልልም። ቤት ገብተህ ረፍታል። ቆይ እሺ ምን አድርግ ነው የምትሉኝ? እሺ ደግሞ ማን? አፍቃሪሽ ነዋ። ሞኝ አፍቃሪሽ ደግሞ ማን ነው? በጣም ሰክሯል። እባክሽ ተይው። እኔ ኩኩሻ ሰልፍ አይነካካኝም። እሺ ማን ነው ተሸክሞ ስቃይን ሲያበላኝ የነበረውን አታውቂውም? የምትነግረኝ ከሆነ ንገረኝ፣ ካልሆነ ግን
ምን እንደለመድሽ ብሸብል ተሰሪ ነው? ይሄን ያልኝ ተናናቅን እሺ ወደልሽ ታሞ እንጂ ፈርቶ አይሞትምሽ። ወረኝ ሂድ ከግቢው ውሃ ይዘህልኝና። አረ ማኪ ለዚህ ምን አባ ገባ? ሂድና አምጣልኝ። እሺ አሁንም አትናገርም? አልናገርም። ሙድ ያስክን ማን እኔ አንቺ ላይ የኔ የዚህ ጎረምሳ ትንሽ ጥጋቤን ላብረድልሃል። እንዴት አሁን ተረጋጋ። ምን አድርግ ነው የምትለኝ? ማለት የኔ ወይኔ ማኪ ጭራሽ በማንም ቁራለው ልናቅ። አተ ስማ እኔ እንደፈለኩ ላረጋው እችላለሁ። ሌላ ግን ማንንም እንዲናገር አልፈልግም። ለማንኛውም ኪሩቤልሽ ነሰርፍሽ። ወይኔ ኪሩቤል አለቀለት። አሃ እንደ አይነት ጨዋታ ጀመረ። ኦየ መጣ። አረ ማክ በጣም ነው በለው። ምን አገባኝ እኔ ማኪ ምን አይነት ሰው እንደሆነ እንኳን አወቀም ማለት ነው። አሳየዋለሁ። አረ ማኪ ጅልልቅ ነው በእናትሽ። ዝም ብለህ ስራሽ ድጋሚ አልነግረም። አረ በጣም ጥሩ ነው። እንደሌላ ጊዜ ተሸከመኝ አዙር። አንተ ዝም በል። የመቼ ዕለት አሁን የሚረሳው እንዳይመስልሽ። እንደው ባለጌ እኮ ነኝ እናት በእናትሽ ይቅርታ። አረ ኖርማል ነኝ እኔ ፍቅር። አተ ምን ያርግ? እሺ በቃ በቃኝ ማኪ። ኦይ እንዴ ብንቀኝ ነው ፎን ቃለብኝ ብለህ ለሰው የምታወራው? አረ በቃ ለማንም አላወራም። አቤት ውሸት! አንተ መሽለት ፎን ቃልብኝ አላልከኝ? ወይኔ እናንተ እናወራለን። እሺ ስማ ድጋሚ አጠገቡ ብድርሽ ድራሽን ነው እሺ ማጠፋ። አረ ጣጣ የለውም። ሰይ እኔ እንጃ ዛሬ ገና ሂጃር ለቼክ ማድርገው እና ቢሆንስ ትኬቱን ቼክ ላድርግና ነግረዋለሁ። እሺ በቃ ደውልልሻለሁ። አታ ተው እሷ አይደለችም። አይገርምሽም? አንቺ መስለሻቸው እኮ ነው። ማለት አሁን እኮ የልብ ሌባ በዚህ ያለፈች እያሉኝ ነበር። እውነት እናገኛችኋት? ፊት ለፊቴ ቆማ ያየኋት። ዊ እስኪ ሙሽ በለኝ። ሙች ራሱ ድብን በል። እስቲ ምን እንደምታመጣማ ያለው ዛሬ። ቆይ ለምንድን ነው ከህይወቴ የማትወጣልኝ? በእናትህ መቼ ገባውና? ቆይ ምንድነው ችግራችሁ? የኛን ችግር የዲዛ መኪና ራሱ በስትክክል አይችልም። ቆይ አንተንም አሳርን ካላበላው ኪሩ አትበልኝሽ። እንግዲህ እሱን ከኔ ጋር ሳይሆን አለቃ ጋር ታወራበታለህ። እናንተ ወሬ እንደሆነ አያል እኔ ቸኩያለሁ። ኩኩሻ ተሸኛኛል። በል አቶ ኪሩቤል ደህና ዋል ጉልቤ። ቆይ ፈርድሜ ካላበላውክ ተነክሼ ነበረ እንዴ? ለምቻው መቼ እንደው በእናት ምንም ነገር እንዳትለኝ፣ ፀሐዩ ቀጥቅጦኛል። አረ እንደው ቢያንስ በእናትሽ የግር ሰላም ታስቀድሚ። እሺ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ አንቺ? አለሁ። እና ወደው ማቼ ማቼ አትበለኝ ሰውዬ፣ ያመሃል እንዴ? ይቅርታ ማቼ ማለቴ በቃ ለምዶብኝ እኮ ነው። ግን ምን እየሰራሽ ነው እዚህ? ምን አባህ ገባህ? አባቴ ራሱ እንደዚህ ይጠይቀኝ። እኔ ምልሽ ዛሬ ፋሚሊ ስብሰባ አለን እንዴ? ሆ ጤና የለህም እንዴ? እድሜ ለእህትሽ ራሴን እስክስት ድረስ ነው ፎንቃ ይገባል። ይሄን ደግሞ እሱ ፊት ቀባጥርና ምን ወንድማቼ ፊት ምን ጣጣለሁ? እሺ አዲረው እንዴ ወንዱ እንዴ እንዴ? አረ ምንም ትንሽ እግሬ ኖረም ብሎኝ ቆመ ወለምታ። ያው ሲዞር አይደለም ይውለው። ናስካንት ሃይ በቃ ጉድሽን ሰምቷል ማለት ነው። አይደለም ባክሽ ብር ጠሮብኛል ምናምን ሲል ነበር። ለዛ ይሆናል። ደማ የሆነ ኦሪጂናል ጫማ አለ ትገዛለህ? እስቲ እሺ ግን ይሄኛው ለዛኛው ከስክስ ጫማ አይደለማ? አትጩህ እባክህ እንዳይሰሙ።
ወይ ቆዩ እኮ ከሰሙ እንዴ ምን ነው ተነግራቸው ነው? እኔ ወደ ቲማቲም ነው። በዛ ላይ ደግሞ ማሂን መደበቅ። ወይኔ ጉድ! ሄሎ አባዬ። እናንተ ልጆች ምንድነው ቤቱን ራቆቱን አድርጋችሁ ወጣችሁት? አረ እየመጣን ነው አባዬ። አይ ጉዴ! ያገጡስ ከእናንተ ጋር ነው? አዎ አባዬ አንድ ላይ ነን። መጣን በቃ። ሲላምላክ አባዬ ነው እያለ ነው። ናኒ እቤት ገባ እንደ አባዬ? አዎ በቃ እኛ እየሄድን ነው። እሺ እኔ እናንተ ግን አልጨርስም። እሺ ባይ። በቃ መልካም ቀናማ ጋሼን ሰላም በሉልኝ። እሺ ናስኪ አንዴ ስማ፣ ኩኩሻን ካገኘው ማለት ነው ማሂና ኪራ ከፍ ዝቅ ይበሉ ጋር ናቸው በለው። እሺ ድጋሜ እንገናኛለን ብዬ አላሰብኩም ነበር። እኔ ስላንቺ እያሰብኩ አንቺ አይነራስ ብታይ ካላንተ እህል አልበላ ባሊ ዋረግ ጃማ ብረት ያለው አንተ ኪራና ማሂ ዘጋ እንደ መሽገር ተጣበቀብኝ እኮ ሲያስጠላ። ድሮ ምን ነኝ ጥፋተኛ? እወድሻለሁ ብዬ ነገርኳት፣ ጠገበችብኝ። እንት ለቀኛለህ ወይስ እኮ? እሺ ስልክሽን ልቀቀኝ። አንተ ኩኩሻ፣ አንተና እንዴ ማወራው? አቤት። ጭራሽ ደግሞ በሙሉ አይን የማታየኝ? አስበሽ ነበር ከማንም ወጣጤ ጋር እየተደፋደርሽ እያየሁ ማለት ድረምቀ ነው። ግን ታውቀው የለሱ አዛዥ ያረጋኝ ነበር አይደል? እንዲህ መርፌና ክሩናችሁ እያወራችሁ እያዛገኝ አይከብድም? አላመንከኝ? ጥራውና ይንገር። ኧረ ተይ ይቅርብኝ። እንዲሁም ፀሐዩ ራሴን ቀጥቅጦኛል። ጭራሹ ተጨምሮ ደግሞ ጭንቅላቴን ላይ ፈነዳው። እና አመንከኝ? ማራምንሽ ነው እንደሚመስልሽ? እሺ እንደዚህና መልሽ ምን ላድርገው? እንጃ ምን አውቄልሽ። የት ሆነሽ ነው? እዛው ነኝ በቃ። 5 ደቂቃ ብቻ። መኪና ውስጥ ነኝ። አይ እሺ ይበቃቸው። ቁራሌው በሆነ ባልሆነ አትቀ ባይ። አበቤ ወይ ሹፌሩን ሰላም በልኝ። ለምን ሹፌር? መኪና ውስጥ ነኝ አላልሽም? ኦኬ ማልበል ቻው። ኩኩሻ ቁራሌው ከልቡ ይፈነቅቅብሻል። እሺ ቁራሌው